ያ ጊዜ ተመልሶ እንዲመጣ አልፈልግም። ግን ይከፋ ነበር ታውቂያለሽ። አንድን ሰው ከማጣት ባሻገር ይሄ ሰው ጥላቻ አለ። ለእኔ ጥላቻ ኖሮሽ መጥፎ አመለካከት ኖሮሽ በቃ ስለኔ የተሳሳተ አመለካከት ኖሮሽ ማየት በጣም ያማል። ገብቶሻል? እና ለእኔ ያ ነገር ነው የሚሰማኝ። ለምን ፍቅር በዚህ ልክ ለምንድን ነው የምትቀየርብኝ? እንዴት ነው በዚህ ልክ አትወደኝም ነበር አታፍቅረኝም ነበር? አይ ነው እንደዛ ነበር የማስበው። እና ብቻዬን ስሆን መጥፎ ነገር ማሰብ ጀምሬ ነበር። መጥፎ ነገሮች ወደ ቀድሞ ማንነቴ መመለስ። ገብቶሻል? ለሰው ልጅ አላስፈልግም ብዬ አሰብኩኝ ከሆነ ጊዜ በኋላ። ስለዚህ ብቸኝነቴ በቃ በደምብ የበኩር ፍቅር አለሜ የልጅነት ህልሜን ያንተ አይነት ሰው ነበር ምጠብቀው ኖሬ። ይቅርታ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንተ ሆኗል የኔ ፍቅር የኔ ወለላ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ድምጼ ወረድ ሳላረጋ አወራ። የኔ ውድ ፋሚሊዎች ደህና ናችሁልኝ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ እንግዲህ በጣም በትልቅ ቁም ነገር ነው የመጣሁላችሁ። እንደሌላው ጊዜ የሆነ ነገር እንዲወጣ እንዲሆነ ምናምን ብዬ ለማውራት አይደለም። ዛሬ ትልቅ የይቅርታ ቀን ነው። ይቅር የሚባባል ቀን ነው በእኔ ማለት ነው። ካላንደር ላይ አስመዘግበዋለሁ እና የኔ ውድ ቤተሰቦች በይኔት አሰርቼ ራሴ በልዩነት ይሄን የመሰለ አበባ ደግሞ ለማን ነው ካላችሁኝ፣ ለሚገባው ሰው። ያ ሰው ደግሞ ፉፉ ነው። ባይ ዘ ዌይ አሁን እኔ ዝም ብዬ እናንተ ሙድ ለመቀየር ምናምን ሳይሆን የእውነት ስነግራችሁ ይሄ አበባ ይቅርታ ለማለት ነው እንጂ ለሱ ሆኖት ወይ በቅቶት ምናምን አይደለም። ምክንያቱም ፉ ከዚህ በፊት በጣም ብዙ ነገር አድርጌዋለሁ፣ ብዙ ነገር በድዬዋለሁ። ሰድቤውም ሊሆን ይችላል፣ ማይገባው ነገር አውርቼ ሊሆን ይችላል፣ ባልዋለበት አስውዬው ሊሆን ይችላል ምናምን። ግን ያ ሁሉ ነገር ስህተቴ ገብቶኝ ዛሬ ይቅርታ ልጠይቀው ነው የመጣሁት። ያው እንግዲህ ፉ ለኔም እንዳረገልኝ እናንተ ታውቃላችሁ። እና ቪዲዮ ላይ ብቻ ከምታዩት ሳይሆን ድሮ ራሱ በቪዲዮ ዩቲዩብ ሳንመጣ በፊት ብዙ ለኔ ያደረገልኝ ለኔ የዋለልኝ ውለታዎች አሉ። አውቃለሁ እሱ እንደ ውለታ ቆጥሮ ምናምን አይደለም ይሄንን ነገር ለኔ የሚያደርግልኝ። ቆይሽ እንድትረዱኝ አንድ ምሳሌ ልስጣችሁ። እናንተ ተውት ብዙ ውለታ ወይ የሆነ ነገር ሳይሆን አንድ መስዋዕት የከፈለላችሁ ወይ ውለታ እንትን ያለላችሁ ሰው አትረሱትም፣ በእርግጠኝነት አትረሱትም። ወይ እሱ እኮ ለኔ ትላላችሁ። ፉን ደግሞ ከዛ በላይ ነው። ብዙ ውለታ የዋለልኝ እና በጣም ምረሳው ሰው አይደለም። በህይወቴ ትልቅ ቦታ ያለው ሰው ነው የእውነት። እና እኔ እና እሱ እንዲህ ውለታው እንደዋለልኝ ወይ የሆነ ነገር እንዳደረገልኝ አይደለም እያረኩት የነበረው ብዙ እንጃ። አሁን ስለዛ ነገር ማውራት አልፈልግም። ግን ያው የዛሬውን ቀን ዋና የደስታ ቀን እንደሆነ ለማስረዳትና ሁሌ ባጠፋኔ ይቅርታ ብዬ ነው ማሳልፈው። እሱ ግን በጣም በቃ ይቅርታ ብሎ ለምኖ፣ እኔ ደግሞ አኩራፊ ነኝ ታውቃላችሁ። በጣም ብዙ ለምኖኝ ብዙ ስጦታዎች ይዞ ምናምን ነው የምታረቀውና ዛሬ ደግሞ እኔ እቺን የመሰለች አበባ ጉንጉን ይዤለት ስጦታ ቤት አልላችሁ ግን ደስ የምትል ቤት ላይ ትንሽ የፕሮግራም አዘጋጅቻለሁ። በጣም ይወደዋል፣ ደስ ይላል ብዬ አስባለሁና ያ በቃ ከሚገባው በላይ ባደርግለት ደስ ይለኛል። ግን ያ ተገብቶት ምናምን አይደለም እና ውጪ ላይ እየሰራው ፕሮግራሙ ለምን
ቤት ሆኖ ውጪ ላይ ሰራሽ ምናምን ካላችሁ መብራት የለምና ያው እሱ ሳይመጣ ደግሞ ለእናንተ ትንሽ ነገር ሳላወራ አያስችለኝም ታውቃላችሁ አይደለ? እና ለእናንተ ትንሽ ነገር ልንገራችሁ ብዬ ነው የመጣሁት። ሰው በህይወቱ ብዙ ጊዜ ብዙ ነገር ሊያጋጥመው ይችላል፣ ብዙ ነገር ሊሆን ይችላል እና ያንን የሚያጋጥማቸው መሰናክሎች ደግሞ ከሰዎች ጋር ሆነው ነው የሚያሳልፉት። ብቻቸውን ሰው ብቻውን አቅም የለውም። ባይዘው የሰው ጉልበቱ ሰው ነው። እግዚአብሔር የሚረዳን በሰው በኩል ነው። ገባችኋ? ያ ሰው ደግሞ ለኔ ፉ ነው። እንዴት ልበላችሁ? በየትኛውም ጊዜ በደስታዬም ባዘኔም በደስታዬ ከምል ነው በሀዘኖቼ በሙሉ ከጎኔ ሆኖ የሚያሳልፈው እሱ ነው እና በደስታዬም ቀን ደግሞ ከጎኔ ሆኖ እንዲያሳልፍ የምፈልገው ከጎኔ ካሉ ሰዎች አንዱ ፉ ነው እና ሰሞኑ ደግሞ በጣም ብዙ ነገር ተፈጥሯል፣ ብዙ ነገር ሆኗል። የሰሞኑን ነገር ባይዘዌ እኔ ካሁን በኋላ የተማርኩበት ነገር አለ ከሰሞኑ ማለት ነው። ምክንያቱም ካሁን በኋላ እኔ ሰው የፈለገውን ሊለኝ ይችላል፣ ሰው የሆነ ነገር ሊለኝ ይችላል፣ ግን በቃ ይበቃል። አላምንም ካሁን በኋላ ሰው እኔ ከራሱ ከአንደበቱ ሲያደርግ አይቼ ወይ ሰምቼ ከራሱ አንደበት ካልሆነ በፍጹም ፉ ላይ ልፈርድ አልችልም እና የሆነ ነገር በተፈጠረ ቁጥር ደግሞ እኛ ህይወት ላይ ተጎጂ ፉ ነው። እኔ እንጃ እኔና ፉ አሁን ለምሳሌ ጓደኛሞች ነን። ድሮ የሆነ ታሪክ ሊኖር ይችላል፣ ግን አሁን ላይ ስቲል ጓደኛሞች ነን። ግን በጓደኝነታችን ራሱ የሚቀና ሰው አለ። ገባችሁ? እና አንዳንድ የሰዎች ክፋት ይለያል። ሰው ለምን ሁለቱ ጓደኛሞች ሆኑ ብሎ የሚቀና አለ። ገባችሁ አይደለ? እና ብዙ ጠላት ሲኖርባችሁ ደግሞ ምን ያህል እንደምናስቀና ምን ያህል ደስ እንደምንል አንድ ላይ ስንሆን ነው እኔ የምረዳው ማለት ነው። ባይዘዌ ጠላት ምናምን ሲበዛባችሁ እናንተ እያደጋችሁ ነው ወይ ከፍ እያላችሁ ነው። ከጀርባችሁ የሚያወራ ሰው በበዛ ቁጥር በቃ እናንተ አሪፍ ደረጃ እየደረሳችሁ እንደሆነ አስቡ የምር። ምክንያቱም እናንተ በልጣችሁት እንድትገኙ አይፈልግም። ስለዚህ ማውራት፣ ከጀርባችሁ የሆነ ነገር ማስወራት ለሰዎች ጥሩ ነገር እኮ አይደለም፣ ደግሞ መጥፎ ነገር ነው የሚያስወራባችሁና እኔና ፉ ደግሞ በጣም ብዙ ምቀኛ ያለብን ሰው ይመስለኛል። ብዙ በቃ ምቀኞች ያሉብኝ ይመስለኛል። ምክንያቱም አስቡት ይሄን ያለ እርምጃ ከተራመዱ ይሄን ያህል መንገድ ርቀው ከሄዱ ምን እንደሚያደርጉ ማረጋገጥ አልችልም፣ ግን ያው ወደፊት የሚሆነውን እናያለን። ይኸው መጣልኝ፣ ይኸው አበባውን ሊቀበል የምር ባላሰበ መንገድ እንትኑ ብሰጠው አበባውን ወይ እንጂ ሳርቀው እባክህ ተቀበለኝ ይሄንን አበባ ከይቅርታዬ ጋር ያንተው ፍቅር አይመጣም፣ እንደዚህ አይመጣም። አንተ ንገረኛ፣ የሆነ ግጥሞች ምናምን ንገረኝ። እውቀት እንዳለኝ አውቃለሁ፣ ንገረኝ እስኪ ነግረኝ ነው። አንተ ቆይ ሚስቶች ምናምን ሰጥተው ካያውቁም እንደ ሲጀነጅሩ ምናምን አበባ ተሰጥተው እንዴ ምን ብዬ ልስጠው? የምር እንዴ የተለመደ ማስጣት አልሰጠውም፣ ምክንያቱም ብዙ ነገሮች ስለተፈጠሩ ከበድ ያለ ይቅርታ ነው መሆን ያለበትና አበባ ራሱ አሁን አንድ ፍሬ ነው እሱ ብዙ ጊዜ የሚሰጠኝ ካስተዋላችሁ። ያ ብዙ ስህተቶች በስህተቶቼ ቁጥር ነው አበባዎችን ያደረኩት። ልኖር ከአንተ ጋር ልኖር ትሆን አለሞሉ ትሆን ላስብበት እንዳትለኛሁን እሺ በለኝ ፍቀድ ያንተ ልሁን ላስብበት። ያው እንግዲህ ቤት ገብቻለሁ። አልናገርም። መብራት ኃይሎች የስራችን ይስጣችሁ። መብራት አልመጣም። ስመጣም ግን ፀሐይ ላይ ስለነበርኩኝ ሌዘር ነው ያደረኩት። በዛ ላይ ጥቁር ነው። ፀሐዩን ስቦ ቃልጫለሁ። ወዝቦዝ አለንኩባችሁ። ፊቴ ራሱ በጣም ነው ያለው። የማርያም ነው ፉ ራሱ አልመጣም፣ መብራትም አልመጣም። ዝግጅቴን አሳይ በእናት ዝግጅቴን ይኸው አበባዬ ጋር እንዴ እንደዚህ የመሰለ ዝግጅት አዘጋጅቼ እድሜ ለመብራት
እኔ ግን ያው መስኮቱን ከፋፍቼ ብርሃን በብርሃን አድርጌ ዛሬ ቺን ቀረጻማ ለፋሚሊዎች ደብዝዞ አይታይም ጨልማ አይታይም ብዬ ያው በቻልኩት መጠን አሪፍ ለማድረግ ሞክሬያለሁ። ያው ወጥ ምናምን ራሱ ሰርቼ ነበረ። ያው መብራት የለም በስቶቭ ነበረ። ስለዚህ ቀዝቃዛውን አላቀርበውም ብዬ በኋላ መብራት ሲመጣ አሟሙቄ አቀርበዋለሁ። ሰው ቺን ነገር ናት በቀለል አድርጌ ያዘጋጀሁት። ዋናው ማየት ያለባችሁ የፕሮግራሙ መተለቅና ማነስ ሳይሆን ከልብ ያዘልኩትን ቁም ነገር ይቅርታ ብዬ እስከመጣሁ ያው እናንተም ይቅርታ አንዳንድ ቤተሰቦችን ስላስከፋው በጣም ይቅርታ ለእናንተ ራሱ ቅድም ረስቼው አላልኳችሁም ነበርና በጣም ይቅርታ የኔ ውዶች። እሺ አሁን ዘፈን ከፍቼ አልጨፍር ምን አላረግ እንደው ምንድን ነው የሚሻለኝ? የምር በቃ ካሜራ እሱ እስኪመጣ ድረስ እኔ እናንተ እናውራ። እስቲ ስለ ህይወት አንዳንድ ነገር ንገረኝ። አንተ ማን ነግረኝ ከሆነ ዘፈን ከፍቼ ራሴ በሞባይል እንትን ብል ይሻላል። መጣን መተክ ናግባ ማብራት መናገር ነው ቀደም ብለሽ ማለት ነው። ምን ሊፍቱ በእግሬን ሁሉ ደረጃ የምር ሲያቅ ሚስጥር ልንገርህ እዛ ስከራይ ማለት ነው ያኔ ጄኔሬተር አለው ብለውኝ ነበር። አከራዮች እንዴት ናቸው? እዚህ ቀደም ብለው እንትንም እንዳለ ይነግሩሻል። እዚህ ቤቱ አስተናጋጅ ነው። ኦ ማይ ጋድ ና እሱ ጋር ሆነ እንዳታወራ እዚች ጋር ሆነ ብዙ የምጠይቅህ ነገር ስለሚኖር ና ችግር የለም። በነጫማህም ከነጫማህ ግባ። ከዛ ስገባ ነው ማርድክ ይሁን። እሺ ና ስላልተዘጋጀሁበት ነገር ይሄ ደግሞ በቃ ዝግጅት አለ ዛሬ ትንሽ ፕሮግራም ብዬሽ ነበር። ቆይ ይሄ ሌዘሬና እንዲያንሳልኝ ይቅርታ። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንተ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥ ከምንም ለኔ በምድር ላይ ያለ ጉዳይ ነው። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንተ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥ ከምንም ለኔ በምድር ላይ ያለ ጉዳይ ነው። አሩን ነው አላቅም። ይቅርታ ለምን እየጠየቅሽኝ እንደሆነ ግን ያው ብዙ ስህተቶች ተሳስተናል ብዬ ስላሰብኩኝ ይቅርታውን ኢሚዲየትሊ ተቀብዬሻለሁ። ግን ስለ ይቅርታው በደንብ እንድታስረጅኝ እፈልጋለሁ። ስለ ፕሮግራሙ በደንብ ማለት ያው ብትነግሪኝ ለእንደዚህ አይነት ዝግጅት እኔ ራሴ ዝግጁ ሆኜ አይ በቃ እንደውም ነጭ በነጭ ሳላስበው ነው የለበስከው። ሆነ ይሄ የሰፈር ልብስ ነውና ማለት ተዘጋጅቼ ይመጣል። ያው እኔ ዝግጅት ሲኖር ተዘጋጂ ብዬ እነግርሻለሁ። በቃ ይሄ ዝግጅት አይደለም፣ ትልቅ ዝግጅት አይደለም። ዝም ብዬ ነው ትንሽ ፍራፍሬ ያረኩኝ ምናምን፣ ግን የሆነ ጊዜ እንድናሳልፍ ስለፈለኩኝ ነው። በመጀመሪያ የምርሽ ነው ማለት ይሄን ነገር ካንቺ ነው እየሰማ ያለሁት። እንዴ እሺ እያልሽኝ ያለሽ አንተ ደግሞ ይቅርታ አልኩ። በቃ እኮ ይቅርታው በቃ አታበሳጨኝ። በሰላም አውለኝ ብዬ ነበር የወጣሁት። መብራት መጀመሪያ ነጀሰኝ፣ ሁለተኛ እንዲፈቱልኝ ይፈልጋል። ንገረው ስለኔ ባህሪ እንደምሰነዝር ምናምን። ዝም በል በቃ አታውራ፣ እኔ አወራለሁ። ፕሮግራም ነው መሰለኝ ና እንዳትሄድ። እሺ ያው እንግዲህ የምር ሊል በጣም ይቅርታ። እግዚአብሔርን ብዙ ነገር አድርጌ ሊሆን ይችላል አውቃለሁ። አንተ ቂም ላትይዝብኝ ትችላለህ ምናምን፣ ነገር ግን እንዴት ልበልክ በጣም ይቅርታ እና ይቅርታዬን እንደምትቀበለኝ አውቃለሁ። ግን
ሁሌ ይቅርታ ጠያቂ ሁሌ በቃ እና ይቅርታ ስትጠይቅ ደግሞ እንደዚህ ዝም ብለህ አይደለም ወይ የሆነ ስጦታ ሰጥተህ ወይ የሆነ ፕሮግራም አዘጋጅተህ ምናምን ነው። ግን እኔ ደግሞ ሁል ጊዜ አንዴ ብቻ ነው ይቅርታ የምለው እና በአንዴ ይቅርታ ታደርግልኛለህ እና አጨማልቀኸኛል ልክ ነው ይቅርታ ትንሽ አላረግልሽም ብለህ እንዲህ እስካዘጋጅ ብታረግልኝ እና ዛሬም የሆነ ስጦታ ነገር ምናምን ባዘጋጅለት ማይረሳ ጊዜ እንደዚህ አይነት ጊዜ ሲጀምር ካሳለፍን በጣም ቆይተናል። ወይ የሆነ ነገር ይፈጠራል ወይ የሆነ ነገር ይሆናል እና አራስ ጨርሰኝ አይኑ ማለት ስሜት ያታርግኝና ልክ ነሽ። እኔና አንቺ ደስ የሚል ጣፋጭ ጊዜ ካሳልፍን በጣም ቆየ የእውነት በጣም ቆየ። ቤተሰቦችም ያውቃሉ። ብቻ ይሄ አለ አይደል የምንተያይበት አይን ራሱ ቀየር ካለ ወራቶች አለፉና እኔም በጣም ነው ናፈቀኝ እነዛ ጊዜያቶች። ለምሳሌ በአጭር ጊዜ ውስጥ የሆኑ ስህተቶች ይፈጠራሉ። ጥሩ ጊዜ አሳለፍን፣ አሁን ወደ መልካም ነገር መጣን ስንል ቶሎ የሆኑ ስህተቶች ይፈጠራሉ እና ደስ የሚል ጊዜ አልቆየልንም። ሰሞኑ ምን እንደሆነ አላውቅም። አጠገባችን ጥሩ ሰዎች ስላልኖሩ ይሆን አላውቅም። ጠላቶቻችን ስለበዙ ይሆን አልናቅም። ብቻ ጠላቶቻችን ማወቃችን ለእኛ ይበጀናል እና ደግሞ አንዳንዴ እንዲህ ተፈታኝ መሆን ደስ ይላል። ማለት ይሄ ፈተና ሰው መሆን ደስ ይላል። ገብቶሻል? ባይዘው እኔ ሁሌ የምነግርህ ነገር ትዝ ካለ አሁን ላላወራ እችላለሁ። በፊት ግን የሆነ መከራ ችግሮች ያጠነክራሉ ሰዎችን ማለት ነው። ልክ እንዴት ነው በጋልክ ሰዓት ደግሞ የምትወስነው ውሳኔ አሪፍ ውሳኔ ነው። ቸኩለ ሳይሆን ልበያዘ ሰዓት ብዙ ነገር በተሰማ ሰዓት ምናምን ነገር ማለት በጋልክ ሰዓት የምትወስነው ውሳኔ እንዴት ልበልክ አሁን ብረት በጋለ ሰዓት እሳት በጋለው ሰዓት ነው ስቀጠቅጣ ወደ ፍለከው ቅርጽ የሚወስድልክ እና በዛን ሰዓት ነው ልልክ ፈልጌ ነው። እና መከራ ደግሞ ያጠነክራል፣ ያስተምራል፣ ለብቻችሁ እንድቆም ያደርጋል። ግን እሱ ደግሞ ከዛም በፊት ብቻ እስካሁን የመጣውበት መንገድ እያንዳንዶቹ ስኬቶች ላይ እያንዳንዶቹ ማደርግባቸው ነገሮች ላይ የፉጅ አለበት እና እኔም ደግሞ ይሄን ነገር አላስብም። አንዳንዴ ጭንቅላቴ እንደ ህፃን ይሆንብኛል ይመስለኛል። በቃ የሆነ እንደ ጅል ይሆናል። በቃ አይደለም በቃ ሌላ መጥፎ ነገር አታስቢ፣ መጥፎ ነገር እንዳትወሪ። ያው ድንገት የሚመጡ ነገሮች ወደ መልካም መንገድ ይመሩን አይደል? ከትላንት ወደ የተፈጠሩት ነገሮች ለኛ ቆንጆ መንገድ ይሆናሉ። ምንም አዲስ ነገር የለም። ያው በእኔና ፍቅር ህይወት አዲስ ነገር የለም። ግን አንዳንዴ ሰላም እንድንሆን የሚያደርገን ነገር አለ አይደል? ሰላም ብቻውን በቂ ገብቷችኋል? ፍቅር አያስፈልገውም። ፍቅረኛ መሆን አይጠበቅብንም። እኔና ፍቅር ይህን ያህል ጠላት ካለን፣ ይህን ያህል የኔና ፍቅር አንድነት የማይፈልግ ሰው ካለ ወይ የሚቀናበት ነገር ምናምን ሰው ሲያወራብ ምናምን በቃ አንተ ጥሩ ሁኔታ ላይ እየሄድክ ነው። ቀደም ኢንትሮ ላይ ራሱ እያወራሁ እና በቃ ደስ ይላል። እኔ የምፈልገው ይሄንን ነገር ነው። ዋናው ሰላም ነው። ሰላም ለሰው ልጅ አስፈላጊው ነገር ሰላም ነው ኦልሬዲ። ስለዚህ እኔም ከአንቺ ጋር የምፈልገው ሰላም ነው። ሌላ ለየት ያለ ነገር አይደለም እና እኔና አንቺ ግዴታ ሰላም ለመሆን አብሮ ለመዝናናት አብሮ ደስ የሚል ጊዜ ለማሳለፍ ፍቅረኛ መሆን አይጠበቅብንም። የበፊቶቹን ጊዜያቶች በማስታወስ ብቻ ጥሩ ጊዜ ማሳለፍ ይቻላል። የእውነት ፈተና በዝቶብናል። የእውነት በብዙ ነገር ተፈትነናል። አንዳንዴ ቀርጸን ካስተላለፍ ነገር ናቸው ውጪ በጣም ብዙ ነገሮች የገጠሙን ነው። የእውነት ግን በቃ የሆነ ነገር ሊያመላክተን ስለሆነ ነው ብዬ አስባለሁኝ። እና አስተውለሽ አንቺ ገብቶሽ ይቅርታ ስለጠይቅሽኝ በጣም ደስ ብሎኛል። እኔ በተደጋጋሚ ይቅርታ ጠይቄያታለሁ እና ያው ከሷ እፈልግ ነበር የይቅርታ ጊዜ። የእውነት ይቅርታ ብቻ እንድትለኝ እፈልግ ነበር። ይሁን ለምንድን ነው ማይገባት ብዬ ራሴን ጠይቅ ነበር። እንዴ እያጠፋች እኮ ነው፣ ለምንድን ነው ይቅርታ ለማለት ሞራል የማይኖራት አቅም የማይኖራት ል ነበር ሰው ዛሬ ኖሮሽ ይቅርታ ስለጠይቅሽኝ አመሰግናለሁ። እኔ እኮ እልህ ይዘኛለህ ነው እንጂ እኮ ሌላ ሰው ይቅርታ ጠይቃለሁ። አንተ ላይ ሲሆን ግን ያናድደኛል። በቃ ለምን እንደማናድድሽ ከትኝ። እሺ ቁጭ በል እባክህ። ኦኬ አንተ ግን አየካ አንድ ፍሬ 2 ፍሬ አበባ ነው የሚሰጠኝ እሱ። እኔስ አጠራቅሜ አቅሜን ለማሳየት ያ አሳያቸው እባክህ አሳያቸው። ከአሻንጉሊቷ ጋር
ተቸገርኩ እኮ ሰጣ ገባ ገባሁ። ኦኬ ያው መብራት ጠፋብኝ እንጂ ወጦች 3 አይነት ወጥ ሰርቼ ነበር፣ ግን ስቶቭ ስለሌለ ማሞቅ አልቻልኩም። ሰው ካልበላ ሳት ዝም በይ ነው ዝም በይ። ካሜራማን ከጎን ሰው ይኑር ሁሌ ነው የምነግርህ። በዚህ እኔ እንከባከባለሁ ሴት ልጅና አውቆ ነው በቪዲዮ ሲሆን ነው የሚያጎርሰኝ። አይ ምን ትፈልጊያለሽ? እንከባ እያፈርኩ ነው። የሆድሽን አቅም አውቀዋለሁ። ለዚህ ነው አባቡን ትንሽ ጎምጠሽ ብቻሽን ስትሆኝ። ኦ ማይ ጋድ አራት አደባልቀው ያው ተበላሽ እኮ። እሺ አሁን ጋጎርሰው እንዴት ነው እንዲያዋጋን ብዙም ጠይቀ ነገር ይኖራል እንጂ ዝም ብላ ጋብዘኝም ትጋብዘኛለች ብለህ አታስብም አይደል? ያስበላል ነው። አንተ አረቢ እዲ አላዳምጥሽም። እሺ እኔም ላጉርስህና ጥያቄ እንጀምራለን። ከበኋላ ግን ታጉርሰኛለች ብለህ እንዳታስብ እሺ? የምረር ይል ነው የምጠይቅህ። ወደ ቀልድ ምናምን እንዳትወስድ እሺ? በስትክክል ተቀመጥ። ሲጀመር በስትክክል በዚህ ርቂን ሳይሆን ኖርማል የተለየ ጥያቄ ሳይሆን ይሄ ቀኑን የሚያመላክት ምናምን ስለ እኔ ማወቅ የምፈልገው ነገር ስለሆነ ያው ፋሚሊዎች የሚያውቃሉ ብዬ ማወቅ ይፈልጋሉ ብዬ ስለማስብ ከዚህ በፊት ማለት በቃ ከትላንት ወዲያ ጀምሮ ማለት ነው ከዛ ወደዛ ወደ ያላ ተሰለፍናቸው ነገሮች ጊዜ ከዛ በፊት ምንድን ነበር የሚሰማ ያ ሁሉ ነገሮች ሲፈጠሩ እኔ እንደዛ ስልክ እኔ እንደዛ ሳደርግክ በቃ በሰዎች ሁኔታ ምናምን ምንድን ነበር የሚሰማ? የእውነት ማወቅ ስለምፈልግ ነው። ድሮም ልታውጣጣኝ እንደሆነ ጠርጥሬያለሁ። እያሳሳኩኝ ስስ ጎኔን ታውቋለች። ምግብ ደርደር አደረገች ልታውጣጣኝ። እሺ በሆዴ እንደማልደራደር ስለምታውቂ ነው። ኦኬ ማለት እኔ ቦታ ላይ ሆኖ የሰው ልጅ አይረዳኝም ብዬ አስባለሁ። በጣም አስቀያሚ ጊዜያቶችን ነው ያሳለፍኩት። በጣም የሚደብሩ አንዳንዴ ለሰው ልጅ አላስፈልግም አስፈላጊ ነኝ ብዬ ለማላስብበት ጊዜ ነበር እና በጣም ክፉ ጊዜ ነው። እኔ የምር እኔና አንቺ በተለያየንባቸው ጊዜያቶች እና ደግሞ ይሄ ሞር ጸብ ውስጥ በገባንበት ያ ጊዜ ተመልሶ እንዲመጣ አልፈልግም፣ ግን ይከፋ ነበር። ታውቂያለሽ አንድን ሰው ከማጣት ባሻገር ይሄ ሰው ጥላቻ ለኔ ጥላቻ ኖሮሽ መጥፎ አመለካከት ኖሮሽ በቃ ስለኔ የተሳሳተ አመለካከት ኖሮሽ ማየት በጣም ያማል። ገብቶሻል? እና ለኔ ያ ነገር ነው የሚሰማኝ። ለምን ፍቅር በዚህ ልክ ለምንድን ነው የምትቀየርብኝ? እንዴት ነው በዚህ ልክ አትወደኝም ነበር አታፍቅርኝም ነበር? አይ ነው እንደዛ ነበር የማስበውና ብቻዬን ስሆን መጥፎ ነገር ማሰብ ጀምሬ ነበር። መጥፎ ነገሮች ወደ ቀድሞ ማንነቴ መመለስ። ገብቶሻል? ለሰው ልጅ አላስፈልግም ብዬ አሰብኩኝ ከሆነ ጊዜ በኋላ። ስለዚህ ብቸኝነቴ በቃ በደምብ የበኩር ፍቅር አለሜ የልጅነት ህልሜን ያንተ አይነት ሰው ነበር ምጠብቀው ኖሬ በጸባይም በውበት ነገር ታድሏል ሀሳቤን አግኝቼ ልቤም ተደላድሏል። ያው እኔም በሰዓቱ የሚሰማኝ ስሜት ነበረ ምናምን እና ለዛ ነው አንተ እሱስ ምን ይሰማዋል እንደኔ ነው ወይስ ምን አይነት ስሜት ይሰማዋል ብዬ ማወቅ ስለምፈልግ ነው። ገባ? እና እኔ ብቸኝነት በጣም ተሰምቶኝ ነበረ። ያ አንተ ነበርክ ሚስጥረኛዬ፣ ጓደኛዬ፣ ሁሉ ነገር አንተ ነበርክና በሰዓቱ ደግሞ የሆነ ጋፕ ተፈጠረ። እሱም ጋፕ ተፈጥሮ ራሱ እናወራ ነበር፣ ግን ከጊዜ በኋላ ጭራሽ አንድ ቀን ሙሉ ሳንገናኝ
2 ቀን ሳንደዋወል ምን ውልበት ጊዜ ሲበዛ ትንሽ የሆነ መጥፎ ስሜት ተሰምቶኛል። ትንሽ ሳይሆን በደንብ ተሰምቶኛል። አረ እኔ ማለት አንዳንዴ ወንድ ልጅ ሲከፋው አይናገርማ ማለት ወንድ ልጅ ብዙ የመናገር ባህሪ የለውም እና ከጓደኞቼ ገንጠል ብዬ ነበር። ከጓደኞቼ ተለይቼ ብቻዬን ነበር ጊዜ ማሳለፍ የሚያስደስተኝ ማለት ካለሁበት ነገር አንጻር። ከዛ ብቻዬን ስሆን ደግሞ መጥፎ ነገሮች ይመጣሉ ወደ ጭንቅላት። ያው ብቸኝነት በጣም ብዙ መጥፎ ነገር ይዞ ይመጣል። እንዳጣሁሽ እንደተሸነፍኩ ነበር የሚሰማኝና አስቀያሚ ጊዜ ነው ማለት ለእኔ በጣም ደባሪ ጊዜ ነው እና መጣላት ይጨንቃል። አንዳንዴ ሰላም በሆነ መንገድ ነገሮችን መፍታት፣ መወያየት፣ ማውራት እኔ አሁን ላይ ፍላጎቴ እንዲህ ነው ብሎ መነጋገር ይበጃል። ግን አንዳንዴ ይሄ ወንድ ልጅ ሲሸነፍ የተሸናፊነት ስሜት ሲሰማው ጥሩ አይደለም። እኔ አልመክርም እንደዚህ አይነት ጊዜ የትኛውም ወጣት እንዲያሳልፍና ከዛ ደግሞ ትላንት ጥሩ ነገር ሲሰማ ገብቶሻል ሰዎች እንደሚቀኑብን ሳቅ ሞር በረታውኝ። በቃ እኔ አሁን ከማወቅም በላይ እነሱን ሰዎች ከማወቅ በላይ ጥሩ ነገር ሰርቼ ማሳየት ፈለጉኝ። ገብቶሻል ጠላትሽን አትወቂው ጠላት እንዳለሽ ብቻ ካወቅሽ ጥሩ ነገር እንድትሰሪ ያደርግሻል። ገብቶሻል እና ሲኖር አንዳንዴ እንደዚህ ምቀኛ ሲኖር ወደ ጥሩ መንገድ ይመራሻል። እኔ እያሰብኩ ነበር ጥሩ ነገሮችን ለማድረግ የምሬን ነው። ከሰሞኑ ጀምሮ በቃ እኔ ከአንቺ ጋር ቆንጆ ነገሮችን ማሳለፍ ፈልጋለሁ። ቆንጆ ጊዜ የእውነት ቆንጆ ጊዜ የዚህ ሰዓት ይሄ ጊዜያችን የጓደኝነት ጊዜያችን ገብቶሻል። ወደዚህ ጊዜ መመለስ ንጹህ ጓደኝነት የሚተሳሰብ ማሰብ ጊዜ ያፈለቀ የመቻቻል ወኔ ለመልካምም ተግባር ለደካማ ጎኔ በጥሩ ቀን ሞገድ አግባብቶናል አምዶን ላያለያየነው ያገናኘን ፈቅዶ አንዴ ጥፋተኝነት አንዴ ደግሞ ደግነት ኩርፊያ ምርቀም ያለበት ደስ ይላል ጓደኝነት አንዴ ጥፋተኝነት አንዴ ደግሞ ደግነት ኩርፊያ ምርቀም ያለበት ደስ ይላል ጓደኝነት። ተንበርከክ አታጥፋ ሴት ልጅ ናት። እሺ አንዴ ሴት ልጅ ናት። እሷና እኔን በንግግር ታምናለህ? እሺ አንዴ በንግግር ታምናለህ? አታምንም? እሺ አንዴ ታምናለህ? አታምንም? እሺ እንመረከተም አንተ ተንበርከክ። እሺ አንዴ ታምናለህ? አታምንም? እሺ አንዴ እሷ ሴት ልጅ ናት እንዳልነኳት ከኔ ጋር የፈለጋችሁትን ነገር ማለት ነው። ነገር እንዳወጣ አንዴ ተማርካ ለምንድን ነው ፉማ ተንበረከከው? እኔ እኮ እንዴት እንዳደረጉ እያየነዋ ቤቢም ተንበረከከ። እሺ አይነኩሽም። ተንበረከክ እንደዚህ እሺ ተፈላታ ተሰብደሽ አስብዳ ተንበረከክ ተንበረከክ ተነሽ አንዴ እሷ እንዳልነኳት መለከትሽ አንዴ ነይ ተነይ ያላት አይደል እንዴ? እሺ መጣል ቆይ እሺ መጣል እሺ ተነሽ እሺ ቆይ እሺ እሱ ምንም አታድርግ ቆይ እኔ ልሂድ እሺ ወንድም እሺ አንድ ወሬ እንዳታወራ እሺ እኔ አላወራም እሺ አንዴ እኮ አትነሽላቸው አንዴ ሴት ልጅ ናት አንዴ ወንድ ልጅ ሆነ ሴት ልጅ ላይ ያቀመጥ እኔ ስናደድ የማደርገውን አላውቅም ቀነጣጥሽ ነው የምትለው እሺ እኔን እንደፈለክ ታደርገኛለህ እሷን እንዳለ ቀነጣጥሽ እያለች እኮ ነው እሺ ዝም በይ አንዴ እሷ ላይ አሰንዘረ
እሺ አንዘርዝርስ አንቺማ ነገር ታሰርኛለሽ በእግዚአብሔር ጨርሰን ነበርኩ። አንተ አይና አታገኝም እንዴ? ወይኔ ቤቴን ያበላሸሁት በራሴ ሰዓት ወይኔ ይዛከዘኩ ፎቶ በኢየሱስ ስም አንተ ቀን ትወጣለህ። ኧረ በእናትሽ አንደኛ አንቺ እንደዚህ አይነት ነገር ታይ እግዚአብሔር ከኔ በላይ ተርጋው ዲናትና ብሉ ኢነርጂያችሁን ጠግሉ። አንቺ በእናትሽ ደምስ ጉዴ እናንተ አይደብራሽም? ቆይ እስኪ አንዴ ዝም በሉ ኢንተርቪው እናድርገው እሱን። ምን ተሰማ? ይቅርታ ብያለሁ። እንግዲህ ለይቅርታው ደግሞ ዝም ብለን እዚህ ወሬ ብቻ ከሚሆን ደስ የሚል ነገር ያንተን ጉልበት የሚበትን እግዚአብሔር ይቅርታ ሳላቅ እኮ ነው የኔ አንበሳ። እሺ አንዴ ማለት እሺ አሁን ሰንዘሬ ቢሆን ሲሆን ነገር አድርገሽ ትታሰራለህ ነው። ምን እሺ የሰው ገለ እሺ አሁን እኔ እሺ አንዴ ተይው ነው ፕራንክ ነው። ቴንክ ዩ ሻሪፍ ጊዜ ላይ አርክሽኝ ፕራንክ እና ይቅርታ ምልክ እኮ ማለት ነው። የዚህ ፕራንክ ጭምር ነው። በዚህ ዱላ ታስረ ነበረ ታውት እኔ ነው የሚመታኝ ዱላውን ደብቁልኝ። አሃ እሺ አሁን ማለት ነው እኔ እንዴት ነው ጂም ምናምን ጀምረሻል እንዴ? አስፈራሽኝ። ተረማመስቻ የእውነት እኮ ነው እነሱ እጄን ይመቱ። ማን ነው ግን እላይ አንስቶታች ጣለኝ። የምር ከውስል ነው ያታዘርኩ ውስጥ ያሉ መንፈሶች ምንድነው ልበል? ሌላ ኧረ ንገሪኝ። ውስጥ ያሉት ነገሮች ይችላል ነው እኛም እንደዚህ አይነት ፍቅር ይስጣል። ፍቅር ይስጣል። አረቃት እንጂ አረቃት